ቀብር ማንኛውም ሰው ባለበት አካባቢ ቀብር አለ እና ቀብር የሚዘየረው ራሱን ለመገሰጥና ለሟቾቹ ዱዓ ለማድረግ ከሆነ ሩቅ አገር ዘምቶ መሄድ አያስፈልግም ተሩቅ አገር ዘምተው የሚሄዱት ለቀባሪው ዱዓ ሊያረጉ ሳይሆን ከሱ ደይ ሊጠኑ ነው ያ ከሆነ ደግሞ ያ የመጀመሪያ የከለከሉበት ነገር መጣ ማለት ነው ተሞተው ሰውዬ ትልቅ ሰው ነውና አሊም ነው ወልይ ነው የሱን ዶሪ ሂደን ተዘየር ሀጃችን ይወጣል በረካ እናገኛለን በሚል ከሆነ እኛ ለሱ አንድ ነገር ጥቅም ልናበረክት ሳይሆን ከሱ አንድ ነገር ደይ ልንጠና ነው ምን ሄደው ማለት ነው ይሄ ደግሞ ከአላህ ነው የሚፈለገው ማንኛውም ነገር ጌታ ረብል ዓለሚን ችግር እንደዚህ ችግር አለብኝ ገላግለኝ እርዳኝ ብለን ጌታችን ቅርብ አለ የማይሞት የማይርቅ የሆነ ጌታ አለ ወነህኑ አቅረቡ ኢለይ ምን ሐብሊል ወሪድ ከዛ ከሞተውና አፈርተ ተጫነው ሰው ይልቁንስ ሁሉ ጊዜ አልሐዩል ቀዩም የማይሞተው ጌታ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ውጂቡ ዳዕወተ ዳዒ ባሮቼ ስለኔ ሲጠይቁህ ቅርብ ነው ጌታችን ጮህ ብለን እንጥራ ወይም በመስጥር እንንገረው ቢሉህ እንኳን ቅርብ ነው ቀስ ብላችሁም ብትነግሩት ይሰማችኋል በላቸው ነው የሚለው ቁርአን ስለዚህ ጉዳያችን የዱንያም ይሁን የአኺራም ይሁን በቀጥታ ሙእሚኖች ከሆን ከጌታ ነው መጠየቅ ያለብን እንጂ ቀብር ፍለጋ መሄድ አያስፈልገንም ማለት ነው እና በአካባቢያችን ደግሞ በህይወት የሚሰማንና የሚያቀን አላህን የሚፈራ ጥሩ ሰው ካለ ሀጃ አለኝና ዱዓ አዳርገኝ ብትጠይቅ በአካባቢ ያለውን ችግር የለውም ወንድም ለወንድሙ እህት ዱዓ ማድረግ ይችላል ማለት ነው የሞቱ ሰዎች ግን በሚሞቱበት ጊዜ ትልቅም ቢሆኑ ኢዛ ማተ ኢብኑ አደም እንቀጧ አመሉሁ ነው ያሉት ነብዩ የአደም ልጅ ከሞተበት ዕለት ጀምሮ ስራው ይቋረጣል አሉ ኢላ ሚን ሰላሳ ሶስት ነገር ካልሆነ በስተቀር እና ሶስት ነገሮች ምንድነው ሰደቀቲን ጃሪያ አው ዒልሚን ይንተፈዑ ቢሂ አው ወለዲን ሷሊህ ይድዑ ለሁ አንድ ሰው ከሞተ ሰራተኛ ከሞተ ስራ መቆሙ የታወቀ ጉዳይ ነው ለራሱ መስራት አይችልም ለሰዎች ይቅርና ማለት ነው ስለዚህ ሶስት ነገር ብቻ ጥሎ ከሞተ ሊጠቅመው ይችላል አንደኛ ዕውቀት ነገር ጠቃሚ ዕውቀት ለሰዎች አውርሶ ሄዶ እንደሆነ እነዛ ተሱ የተማሩ ሰዎች በሰሩ ቁጥር በዕውቀታቸው በተጠቀሙ ቁጥር ለሱም ድርሻ ይኖረዋል አሉ ሌላው ደግሞ ቋሚ የሆነ ሰደቃ አድርጎ ከሄደ ለህዝብ የሚያገለግል ነገር ዋጥረት ባለበት አካባቢ ጉድጓድ ውሃ ቆፍሮ አበርክቶ ቢሄድ ለህብረተሰቡ መስጂድ ለለበት ቦታ መስጂድ ቢሰራ ቁርአን በለለበት ቦታ ቁርአን ገዝቶ ቢያስቀምጥ የተለያዩ ነገሮችን ወይም ደግሞ ጥሩ ልጅ ወልዶ በዲን ኮትኩቶና አዘጋጅቶ ካሳደገና ያ ልጅ ረቢ እግፊር ሊ ወሊዋልደየ እያለ ዱዓ የሚያደርግለት ከሆነ እነዚህ ሊጠቅሙት ይችላሉ ነው ያሉት ከዚህ ውጭ ያለ ግን ትልቅም ሆነ ትንሽም ሰው ከሞተ በኋላ ስራው ይቆማል ስላሉ ከሟቾቹ ምንም ነገር ደይ መጥናት ሸሪዓ አይፈቅድምና ይሄን ማወቅና መጠንቀቅ ይኖርብናል